እንዴት ባለ ህይወት ውስጥ እኛ ልንኖርና የተስፋ ቃል እንዴት ባለን መንገድ እንደተሰጠን አስተምሮ መለሳቸው። ወንጌል ክርስቶስ ሞተ፣ ክርስቶስ ተነሳ ምን ማለት ነው አልኳችሁ? ወንጌል ማለት ክርስቶስ ሞተ፣ ክርስቶስ ምን አለ? ተነሳ። የክርስቶስን ሞትን በሞቱ ሞታችንን በማሸነፉ የክርስቶስ ሞት ረብ ያለው ነው። ሞትን ያሸነፈ የእኛን ሞት ታሪክ የቀየረ ነው። ትንሣኤው ደግሞ ለዚህ ነው። በልዩ ትንሣኤው ነው የሚለው ቅዱስ ኤፍሬም ሲናገር ልዩ በሆነው ትንሣኤ ልዩ በሆነው ትንሣኤ ከሰው አይደለም፣ ከስጋ ፈቃድ አይደለም፣ ከስጋ ጥበብ አይደለም። ልዩ በሆነው ትንሣኤ ከሙታን በኩር ሆኖ የተነሳ ክርስቶስ የክርስቶስ ወንጌል ማስተማር ማለት ወንጌል ማለት ክርስቶስ ሞተ፣ ክርስቶስ ተነሳ ነው። ለዚህ ነው ሐዋርያቱ በቀደመ ነገራቸው፣ በቀደመ ስራቸው፣ በቀደመ አገልግሎታቸው የመጀመሪያ ስራቸው የእግዚአብሔርን ቅዱስ ወንጌል ሂዱ አሕዛብ ሁሉ አስተምሩ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ያለውን ቃል እኔ ከዓለም እስከ ዓለም ፍጻሜ ከእናንተ ጋር ነው የሚለውን ማኅተም ይዘው እየዞሩ በነበረበት ሰዓት ላይ የሐዋርያት የመጀመሪያ ከትንሣኤ ማግስት የመጀመሪያ ስማቸው የትንሣኤው ምስክሮች